በሶስተኛው አንድ ቆንጆ ግን ትንሽ መብረር የሚችል ወፍ ይዛ መጣች። ወፉ ሲታይ እሷን ይመስላል፣ እናቱ እንደሆነች ያስታውቃል። ክንፏ ባይነቃቀል እሱን ትመስል እንደነበር በውስጤ ሳልኳት። አዝኜ ስመለከታት እንጀራውን በአፏ መጥና ካነሳች በኋላ ልታጎርሰው ወደ ትንሹ ወፍ ጠጋ ስትል አፉን ከፍቶ ተቀበላት። ያኔ እንባዬ በጉንጬ ላይ መፍሰስ ጀመረ። ደብዳቤ ለእናት። እናት የሚለው ቃል ለታትዬ ይገባል ብዬ ስለማመን እንደ ዶላር ዘርዝረው ብባል እንዲመነዝረዋለሁ። የሚለውን እንደ፣ ና የሚለውን ደግሞ ናዝራዊው እናት፣ ት የሚለውን ደግሞ ትሁት ነች ብዬ ብገልጸው የኔን ማክበሬን የእሷን ደግሞ ክብሯን ይገልጽልኛል ብዬ አምናለሁ። ለምን እንደ ናዝራዊው እናት ትሁት ነች ልትላት ቻልክ ልትሉኝ ትችላላችሁ። ይልቁ ናዝራዊው እናት ድንግል ማርያም ትሁትና ደግ ስለሆነች እንደርሷ ልጥራት ብዬ ነው ልላችሁ እችላለሁ። ደግሞ እውነት ነው። እታትዬ ደግ ነች። በነገራችን ላይ የመጨረሻ ልጅ ነኝ የእታትዬ መሟጠጫ። እታትዬ በአንቀልባ አዝላ ልጆቿን እሽሩ ልጄ እሽሩ ማሙሽ ብላ ስታስተኛ ማየት አልቻልኩም። ምክንያቱም እኔ የመጨረሻ ልጅ ነኛ። ወንድምና እህቶቼ ግን ይህንን ለማየት ታድለዋል። እንዴት ቢባል እኔ ተወልጄላቸዋለሁ። ታዲያ አንድ ምን ሆነ መሰላችሁ? እኔ ልጅ እያለሁ ከከብቶች ሁሉ አብልጬ እጅግ የምወዳትና የምሳሳላት አንዲት ላም ነበረች። ከስራው አልጠፋም። ጉዳዋን ሳላሻሽ ውዬ አላድርም። የሚገርመው ሳር ቀርቦላቸው እየበሉ እንኳን ቢሆን ሄጄ ሳር በእጄ እየነጨው አምጥቼ ካላጎረስኳት የምትጠግብ አይመስለኝም ነበር። እሷም እንዳይከፋኝ ነው መሰለኝ ሲቀርብላትን ሳር መብላት ታቆምና ነጭቼ ያመጣሁላትን ልጃ ሰርዶ ትቆርስልኛለች። እኔም ደስ እያለኝ ዶሬ ሳሬን ጎረሰችልኝ እያልኩ በደስታ እናገራለሁ። ይቅርታ ለካ አላስተዋወቅኳችሁም። ዶሬ የምወዳት የላማችን ስም ነው። ስሟ የወጣላት ዳቦ ተቆርሶ ይሁን ሙጫ ተቆርሶ ባላውቅም ሰውነቷ ላይ ባሉት ጥቁርና ነጭ ቀለሞች ተመስርቶ እንደወጣላት ከናባዬ ዶሬ አንድ የሚያምር ወንድ ጥጃ ወልዳ አባዬ እሷን ለማለብ ጥጃዋን ከእናቱ ጋር ሲያገናኝ ያኔ ነው እናትነት ምን እንደሆነ የገባኝ። ጥጃው እንዲጠባ አባዬ ከለቀቀው በኋላ ጥጃው መጥባት ይጀምራል። በየመሃሉ ግን እናቱን በግንባሩ በኃይል ይጎስማት ጀመር። እኔም በውስጤ ለምንድን ነው የሚመታት እያልኩኝ መናደድ ጀመር። አሁንም በድጋሚ ጉስም ያደርጋትና ሲጠባት ወተቱ ካፉ ተፍቶ ይኮፋል። እሷም ዞራ ወገቡን ትልሰዋለች። እኔም የውስጤን ንዴት ገንፍሎ እንዲህ አልኩ፣ በቡሬ ካለኝ ፍቅር የተነሳ እንዴ አባዬ ለምንድን ነው ዝም ብሎ የሚወጋት አልኩት በማልጎምጎም። አባዬም መልሶ ወተት እንድትሰጠው ነዋ የኔ ልጅ አለኝ ለማስረዳት በሚመስል ድምፅ። እንዴ እያቀባችሁ አይደል እንዴ ዝም ብሎ የሚወጋት ገብጋባ ብዬ ኩርካዬን በድምፅ እስከሚታይ ድረስ እየተቆጣው ተናገርኩ። እሷስ ብትሆን አትወጋም ወይ ወተቱን አትከለክሏት? ይብሱን እኮ እየላሰች ታሞቀዋለች ደግሞ። አባዬም ቀበል አድርጎ ይኸውልህ ልጄ እናትነት ማለት እንደ ቡሬ እየተረገጡ ማጥባት፣ እየተወጉ ማሞቅ፣ ራስን ጥሎ ልጅን ማኖር ማለት ነው። ቀጥሎም እንዲህ አለኝ፣ ደግሞም የኔ ልጅ ቡሬ ሲጎስማት ዝም የምትለው ቶሎ እንዲጠግብላትና ቀና አቋም ይዞ እንዲያድግላት ነው። እናትህም የምትቆጣህ ቀና ልብ ይዘህ እንድታድግላት ትልቅና ብልህ ሰው እንድትሆንላት ነው አለኝ። ቆይ አንተ ስታድግ ምን መሆን ትፈልጋለህ የኔ ልጅ? እኔም መልሼ እኔማ ያው
በራዲዮን ውስጥ እንደሚያወጉትና እንደሚዘፍኑት ነው መሆን የምፈልገው አልኩት። ጎሽ የኔ ልጅ ተበራታ፣ እናትህንም ታዘዛት። እንግዲህ ቡሬን አይተሃታል። እንስሳ ሆና እንኳ ለልጇ እንዴት እንደምትሆን እናትህ ደግሞ ለአንተ ምን ትሆንልህ የኔ ልጅ አስተውል ሲለኝ የሆድ ክጄ እናቴን ጉንጮቿን ሳምኩት። እናት ማለት እየተወጉ ማጥገብ፣ እየተረገጡ ማጠብ መሆኑን በቡሬ ተማርኩ። ታዲያ ተሸክማ የምትወደድ ስለኛ ስለምትደግ እናት ለኛ ሲል መስቀል በተሸከመ ስለኛ ሲል ተወግቶ ባጠበን በክርስቶስ እናት ናዝራዊ ብላት ምን ያንሳታል? እሱም እናት ስላለው የውስጡን ያደርኩለት ስለሚመስለው በደስታ እየባረከኝ ይሆናል። ደግሞ ወላጆቻችሁን አክብሩ ብሎ የለ። ብቻ ሁሉም አልፎ ከብዙ ጊዜ በኋላ ለሥራ በሄድኩበት ስፍራ የተደፋ ምግብ ልትለቅም የወጣች አንዲት መልክ እንደነበራት የምታስታውቅ ነገር ግን ክንፎቿ ላይ ያሉ ፀጉሮች የተነቃቀሉ ምስኪን ወፍ በደጃፍ ላይ አረፈች። ያን ምግብ አፏ የቻለላትን ይዛ ትበራለች። አሁንም ተመልሳ እየበረረች ትመጣለች። አፏ የቻለላትን ይዛ ትሄዳለች። በሶስተኛው አንድ ቆንጆ ግን ትንሽ መብረር የሚችል ወፍ ይዛ መጣች። ወፉ ሲታይ እሷን ይመስላል፣ እናቱ እንደሆነች ያስታውቃል። ክንፏ ባይነቃቀል እሱን ትመስል እንደነበር በውስጤ ሳልኳት። አዝኜ ስመለከታት እንጀራውን በአፏ መጥና ካነሳች በኋላ ልታጎርሰው ወደ ትንሹ ወፍ ጠጋ ስትል አፉን ከፍቶ ተቀበላት። ያኔ እንባዬ በጉንጬ ላይ መፍሰስ ጀመረ። በአፏ ድጋሜ ይዛ ወደምትበርበት ስከተላት ምግቡን ይዛ ጎጆ ውስጥ ትገባ አየኋት። ባልደርስባትም ጎጆውን ጠጋ ብዬ ሳዳምጠው የሚጫጩ የሕፃናት ወፍ ድምፅ ሰማሁ። አንድ ነገር ትዝ አለኝና ድጋሜ እንባዬ ዘነበ። ምን መሰላችሁ? ያንን ሁሉ ምግብ ስታመላልስ አንድ እንኳን ስትጎርስ አላየኋትም ነበር። እንኳንም ልትጎርስ ቀርቶ ምግቡን በአፏ እስከምትይዝ ድረስ ጎጆዋን አታምነውም ነበር። አይኖቿ ወደ ልጆቿ ይንከራተታሉ። ጭልፊቶች ልጆቿን ይወስዱባታል። ለዛ እኮ ነው የምትሳቀቀው። እኔ ልሳቀቅላት። በዚህ ስሜት ሆኜ ለእናቴ እንዲህ ጻፍኩላት። ታትዬ የኔ ቡሬ፣ የኔ ነጭና ጥቁር ቀለሜ፣ ተገፍተሽ ያረጋሽኝ፣ ንክሽሽ ያጠባሽኝ፣ አቅፈሽ አስተኝተሽኝ እንኳን እንቅልፌን እኮ አታምኚውም ነበርማ። ታትዬ ምን ይወጣልሻል የኔ ወፍ? ትዝ ይልሻል እማ ያኔ አባቴ ለግዳይ ታዞ ሜዳ ሲሄድ ምግብ አልቆብሽ ቃሪያና ሽንኩርት ፍተሽ ስትሰጪኝ ወንድሞቼ ሲበሉ እኔ ከአንቺ ጋር ነው የምበላው ብዬ ጓዳ ይዤ ስገባ እናትዬ የኔ ልጅ እኔ ጾመኛ ነኝ አንተ ብላ ብለሽ እንዴ ታትዬ በማታም ይጾማል እንዴ ስልሽ አዎ የኔ ልጅ ትልቅ ስትሆን በማታም ይጾማል ብለሽ ሸወርሽኝ። እኔም በልቼ የተፈተፈተበት ውሃ ብቻ ሲቀር ሳህኑን አስቀመጥኩት። ከዚያም ተኛ ብለሽ ፀጉሬን ደባብሰሽ የተኛው መስሎሽ ነበርና የተፈተፈተውን ውሃ ስትጠጪ አጮልቄ አይቼሽ እንዴት ታትዬ ጾመኛ ነኝ አላልሽም እንዴ ስልሽ ድንግጥ ብለሽ አዎ የኔ ልጅ ውሃው እኮ አያስፈታም ስትይ ለካ ታትዬ እንጀራ ስለሌለሽ ልጆቼ ጥገቡ ብለሽ ነበር። እናትዬ ታዲያ ዛሬ ይችን የወፍ እናት ሰዓት አንቺን ታትዬን መሰለችኝና ልቀፋት አለኝ። ነፋስ እንኳን ጎጆዋን ሲያወዛውዘው ተሟገትላት ያበቃው ናት አለኝ። ምንም ሳትጎርስ ለልጆቿ የምትወስደውን የወፍ ሰዓት ባያቃጠለኝ በዓይኖቼ ውስጥ የመቀመጥ መብት እንደሌለው አውቆ በጉንጮቼ ሲያርፍ ተሰማኝ። ታትዬ የኔ ለቅሶ ሰልቆ ተሰምቶሻል። የኔ ልብ ትርታ ከአንቺ መቼ ርቆ እማ፣ ነገር ግን እንድች ብለሽ እንዳታዝኚ
እምባዬ ቦታ ሲጠበው በፍቅርሽ ስፍራውን ሲለቅ እንጂ ምድር በሰሰው። ታጥዬ እናት ዓለም አንቺን ሊያሳዝን መቼ ነው? በቃ እናትዋ በዚህ ደብዳቤ ልጅሽ ፍቅሩን ልኮልሻል። እናት ሆነሽ ልጅሽ አባት ሆኖ በድጋሚ ልጅ አይተሽ ድጋሚ እናት አይተሽ ለዘላለም ኖሪልኝ። እናትዬ እናቴ እኮ ነሽ። እንኳን አንቺ እናቴ ወገን ትናፍቀኛለች። እሷም ልክ እናት ነች። እናትዬ ልክ እንደ ቦሬ ነሽ። ከዘመናት በኋላ ለእናቱ የተጻፈ ደብዳቤ